ፍቅርና እምነት ክፍል 5 ባለፈው ቪዲዮ በክፍል 4 አይተናል። ዛሬ ደግሞ በክፍል 5 ተከስተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የዲኔ ጎንደሬዋ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተርፍርፍ ያለ ይሁን። እንግዲህ ለዲኔ ጎንደሬዋ ዩቲዩብ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ሁሌም የምለቃቸው አዝናኝና አስተማሪ ቪዲዮዎች እንዲደርሷችሁ የደወል ምልክቱን ማጥቆራችሁን አትርሱ። እናመሰግናለን። ፍቅርና እምነት ክፍል 5 በባለፈው ቪዲዮ እንደተደሰታችሁና አዝናኝም አስተማሪም ቪዲዮ እንደሆነ በኮሜንት ገልጻችሁልኛል። እናመሰግናለን። በዛሬውም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ መግለጻችሁ እንዳትረሱ። ብሌን ራሷን ለማረጋጋት በምትጨነቅበት ሰዓት ያልታሰበ ነገር ገጠማት። ለማንም ሳትናገር ብቻዋን ከረመች። ብሌን በጣም ስለምትጨነቅና ስለምታስብ በዛ ላይ በተደጋጋሚ የመድረክ ስራዎችን በመስራት ብቻዋን በማሳለፍ ውስጧ ሰላም ከማጣቱ የተነሳ ሁልጊዜ ያማታል። ህመሟን ግን ለማንም ሳትናገር ደብቀው ከረመች። ቶማስ በበኩሉ የራሷ እርጋ ማለት አስጨንቆታል። የእሷ ረጋ ማለት አስጨንቆታል። ነገር ግን ከመጋባታችን በፊት ያስፈልገናል የሚላቸውን የቤት እቃዎች እንዲሁም ሌላ ቁሳቁሶችን በማሟላት ተጠምዷል። ብሌን ቀን በቀን ያገኛታል። የውስጧን መረዳት ባይችልም የሆነ ነገር እንደሆነች ገብቶታል። ሲጠይቃትም ምንም እንዳልሆነች እንጂ ምንም ነገር እንድትነግረው ፈቃደኛ አልነበረችም። አንድ ቀን ግን ቶማስ ሁሉንም ነገር እንድትነግረው አጥብቆ ለመናት። ሁኔታዎቿ ሁሉ እንደሚያስፈራውም ነገራት። ብሌንም መጨነቋን፣ ግራ መጋባቷን ስለገባት አንዳንድ ነገሮች ጠየቀችው። በተለይ የሚወድላትን ነገር እንዲነግራት ጠየቀችው። በፍቅር አይኑን እያየች እጆቹን በእጆቿ ይዛ እናቴ አላት። እናቴ አለ ቶማስ። የኔ ፍቅር ሁሉ ነገርሽ እወደዋለሁ። ዝምታሽን ግን አልወደድኩትም። ስትስቂ፣ ስትጫወች፣ በቃ ፍንድቅድቅ ስትይ ደስ ይለኛል። ሳቅሽና ፈጣንነትሽ፣ በቃ በአጠቃላይ ሁሉ ነገርሽን ወድጀዋለሁ። አፈቅርሻለሁ እናቴ ብሎ እጆቿን ሳም አደረገው። ብሌን ቶማስን እኔም አፈቅርሃለሁ አለችው። ሀንዬ የእውነት ለመናገር ሰሞኑን ጥሩ ስሜት የለኝም። ምክንያቱም አንተ እወዳቸዋለሁ ያልከኝን ባህሪያት ከኔ ለማስወገድ ከራሴ ጋር ሙግት ይዤ ነበረ። ለዛ ነው እኔ ሰላም አጥቼ አንተንም ሰላም የነሳውህ አለች። እንዳቀረቀረች ቶማስ በእጆቹ የብሌንን ፊት እየዳበሰ ካጎነበሰችበት ቀና አደረጋት። የኔ ፍቅር እናቴ አፈቅርሻለሁ። ከአንቺ ምንም የምጠላው ባህሪ የለም። እንዲያውም የለመድኩት ሲቀር ይከፋኛል አላት። ብሌን ፈገግ አለች። ሀንዬ አፈቅርሃለሁ አለችው። ብሌን ከዛች ቀን ጀምራ ወደ እሷ ተመለሰች። የድሮ ባህሪዋን ቀጠለችበት። አንዳንዴ ግን ህመም ሲያማት ሲበዛባትም ለማንም ግን አልተናገረች። ቀናቶች እየገፉ ወራቶች ተተኩ። ብሌንና ቶማስም ዝግጅታቸውን አጠናቀው የባህሉን ሽማግሌ ተልኮ ሁሉም ነገር ተጠናቆ ነበረ። ለሰርጉ ሸርንጉድም ቀጥሏል። የብሌን ህመምም መፍትሄ ሳይፈለግለት ለማንም ሳትናገር ደብቀው ተቀምጣለች። አንዳንዴ ምኗን እንደሚያማት እንኳን እሷም አታውቀው። ቶማስ ብሌን አግብቶ እንደ ቤት ውስጥ የሚያኖሩበትን እና አንድ ላይ የሚሆኑበትን ቀን በጉጉት እየጠበቀ ነው። ቤተሰቦቹም የሰርጉን ቀን በመጠባበቅ ላይ ናቸው። ብሌን የሰርጓ ቀን እየደረሰ ሲሄድ ጊዜ ፍርሃት ወረሳት። ሲድሩ ማልቀስ ወግ ነው እንደሚባለው ሆኖባት የምታደርገው ሁሉ ግራ ገብቷታል። ቤተሰቦቿ ደግሞ ቶሎ አግብታ ልጅ ወልዳ አያት የመሆን ህልማቸውን እውን የሚሆንበት ቀን
ናፍቋቸዋል። ሳራም የእህቷን ደስታ የሰርጓን ቀን ለማየት ጓጉታለች። የሰርጉ ቀን ደረሰ። የእኛ ሙሽራ ተብሎ ሊዘፈንላቸው ነው። ሸርም ጉዱ ቀጥሏል። ደስታ በደስታ ሆነዋል። ሙሽራና ሙሽሪት ከነሚዜዎቻቸው አብረው ተወበዋል። ቤተ ዘመዱ ተሰብስቧል። ቶማስ ብሌን የውዝዋዜ ስራዋን እንድታቆምና እቤት እንድትውል አስፈላጊ ከሆነም የራሷን ስራ ከፍታ እንድትሰራ ነገራት። ብቻ ግን ውዝዋዜውን ማቆም እንዳለባት ነገራት። ብሌን ግራ ገባት። ብሌን ውዝዋዜው ወይም የጥበብ ስራ ለእሷ ምን ማለት እንደሆነ አያውቀውም። እንዴት አቁም ይለኛል? እንዴትስ ከህልሜ እርቃለሁ? እንዴትስ ችዬ ብዬ ብዙ ጊዜ የለፈውበትን እተዋለሁ። ለምንስ እንደዚህ አለኝ? ግራ ገብቷታል። ቶማስ ብሌንን ያፈቅራታል፣ ያከብራታል። ሚስቱም እናቱም ስለሆነች ፍላጎቷን ሁሉ በሚያሟላላት ደስ ይለዋል። ነገር ግን ውዝዋዜውን ማቆም እንዳለባት ወስኗል። ቶማስ የብሌን መልስ እየጠበቀ ነው። በፍርሃት ጠጋ ብሎ እናቴ አላት። በስስት እያያት አውቃለሁ ለውዝዋዜው ያለሽን ፍቅር፣ ግን እናቴ እኔ ከስራ ስመጣ እቤት ላገኝሽ እፈልጋለሁ። ስራ ሳይኖረኝ ሙሉ ጊዜን ከአንቺ ጋር ማሳለፍ እፈልጋለሁ። ስለዚህ ውዝዋዜውን ትተሽ እቤት ብትውይ ይሻለኛል አላት። ብሌን ቶማስ መልሷን እየጠበቀ እንደሆነ ገብቷት ግን ምን ብላ እንደምትመልስለት ግራ ገብቷታል። እሺ እንዳትል የምትወደውን ስራ ልትረቅ ነው። እምቢ እንዳትል ደግሞ የምታፈቅረውን ሰው ልታስከፋ ነው። ስለዚህ ምንም ሳታቅማማ እሺ ማለትና መረጠች። እሺ ሀኒ አለችው፣ ውስጧን ቀር እያለው። ቶማስ የብሌን እሽታ መስማት ቢያስደስተውም ውስጧ ግን ጥሩ ስሜት እንደሌለው ገብቶታል። ቶማስ ብሌን ውዝዋዜ እንድትተው የፈለገው በጣም ስለሚያፈቅራት መድረክ ላይ ስትጨፍር አብሯት እየጨፈረ ገንዘብ የሸለማትን ያደነቃትን ሁሉ የሚወስድበት እየመሰለው ይፈራ ነበረ። ለዛ ነው ውዝዋዜውን እንድትተው የፈለገው። ብሌን የውዝዋዜውን ስራ ትታ አቤት መዋል ከጀመረች ቀናቶች ተቆጥረዋል። ደስተኛ ባትሆንም ደስተኛ ለመሆን እየጣረች ነው። ብሌን ስለመጨነቅና ቤት ውስጥ መዋል ስላለመደች ጥሩ ስሜት የላትም። ድሮ ያማት የነበረ ህመም ቀስ በቀስ እያባባሰባት መጥቷል። ቶማስ ብሌን በፈለጋት ሰዓት ስለሚያገኛት በጣም ደስተኛ ሆኗል። የብሌን ደስታ ማጣት ግን አልታየውም ነበር። ህመሟ አልተሰማውም ነበረ። ሁሌ ያዝናናት ግን ብሌን ለሱ ብላ ፈገግ ትል ነበር። ብሌን እንደ ድሮ ጧት ተነስና ቶማስን ወደ ስራ ከሸኘች በኋላ እቤት ውስጥ ልምምድ መስራቷን አላቆመችም ነበር። ብሌን እንደተለመደው ልምምዷን እየሰራች ድንገት ከ50 ላይክ በኋላ ክፍል 6 ይቀጥላል ይላል። እንግዲህ ውድ ቤተሰቦቼ ሁላችሁም ላይክ እያደረጋችሁ ቪዲዮን እየሰራች በድንገት ብሎን ያቆመ በክፍል 6 እንግዲህ ቀጣዩንም ይቀራል። አጓጊ ላይ ነው ያለቀው። ሁላችሁንም ቪዲዮን ከወደዳችሁት ላይክ እያደረጋችሁ ቪዲዮን ጀምሮ እንዲሁም ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ሀሳብ አስተያየታችሁን በኮሜንት እየገለጻችሁ አብራችሁን ቆዩ እንላለን። ስለምትሰጡን ሀሳብ አስተያየት እናመሰግናለን። በነገራችን ላይ ፍቅርና እምነት ትረካ በጣም ደስ የሚል ነው፣ አስተማሪም ነው። ፍቅር በሁሉም ቦታ ይገኛል። እውነተኛ ፍቅር ግን እውነተኛ ፍቅር ልናደርገው የምንችለው እኛው ራሳችንን እውነተኛ ፍቅር ፈላጊዎች ማለት ነው። ምክንያቱም አሁን ከስንዴ መሀል እንክርዳድ እንደማይጠፋ ከጤፍ መሀልም እንጉላይ እንደማይጠፋ ሁሉ ከሰዎች መሀልም እውነተኛ ፍቅር በሚፈልግበት ሰዓትም ብዙ የሚያሽቃብጡ ልክ እንደ እንክርዳድና እንደ እንጉላዩ ብዙ አሉ። እነሱን ለመለየት ጊዜ ቢወስድብንም ግን እኛው ራሳችን በእውነተኛ ነገር ከቀረብን ፈጣሪ ደግሞ ለኛ ያግዘናል ማለት ነው። እና ሁላችንም ሰውን ከመጠራጠር
ወይም ደግሞ ያን ሰው ምንኛ ትክክለኛ ነው ብለን ከማሰባችን ቀድመን እኛው ራሳችን ምን ያክል ለፍቅር ታማኝ ነኝ፣ ምን ያክል የእውነተኛ ፍቅር ተገዥ ነኝ ብለን ራሳችን ማሳመን መቻል አለብንና በክፍል 6 ይዤላችሁ እመጣለሁ ቀጣዩን። እስከዛው ግን ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ሀሳብ አስተያየታችሁን ኮሜንት ላይ መግለጻችሁ እንዳትረሱ። ቸር ሰንብቱ።